ነገሮች ገብተሽ ሌላ ሀገር ብትሄጂ ቤቱ ካልተመቸሽ 100% ሳውዲ ይመቻል፣ ጥሩ ነው። ስሩ አለ ከቻላችሁ ስሩ። እሱማ አሁን እኔ የምልሽ ማለት ነው አሁን ቤቱ በጣም አሪፍ ነው። ልጆቹም እንትን ሲሆን በቃ ቢያንስ ቤት ራሱ ማጽዳት አይደለም የምልሽ ነገር ቢያንስ ምንም አይደለም። አይ ልጆቹ ጥያቄ እንትን ስላሉኝ ነው እንጂ እኮ እውነት በጊዜ በፈለኩት ሰዓት ነው እንቅልፌን ራሱ የምተኛው። ቀንም ሴት ያገናወጡ ራሱ ሊያበላሹሽ ሊያበላሹሽ ወይ ለማንጋሊ ወይ ለመስሪያ ሽጠው ሊያሸጉሩሽ እነዚህ ውሾች እንዳትወጪ ማርያምን እንዳትወጪ። ማርያምን የእኛ ዜጋ ይሄ ነው ስራ። ውጭ ላይ የሚሰሩት ምንድን ነው? እነዚህ ውጭ ላይ ያሉት ሴቶች ሰው መሸጥ አይደል? ያቺ ነጃት ድሮ አበሻን ሲሸጥ ነበር እኮ ታውቂያለሽ? ዘውዬ እና ካምፓኒው ደግሞ 2 አመት ነው። 2 አመት ከሰራችሁ ሀገራችሁ ትገባላችሁ ይላል። እንደ ደግሞ 2 አመት ሰርቼ መግባት አልፈልግም። አልገቢም። መቀየር ትችላለሽ ካምፓኒ። እንዴት ነው መቀየር? የለም እስከዛ ድረስ 2 አመት እግዚአብሔር ያውቃል። ከዛ የሚመጣውን አታውቂም፣ ግን አርፈሽ መስራት ይሻልሻል። ኮንትራት ቤት ጥቅም የለውም መስራት።